بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتشو ወንድሞቼና እህቶቼ ዛሬ ደግሞ የሆነ ምሳሌ እጄላችሁ የመጣሁት ምሳሌው ምን ይላል መሰላችሁ አንድ ባለሀብት ወደ እናንተ ተጠግቶ እከሌ 5 ሚሊዮን ብር ካሽ ሰጣለሁ በቀን ከጠዋት ከተነሳህበት ሰዓት ጀምሮ እስከ ማታ ድረስ 100 ጊዜ ስሜን እየጠራህ አመስግነኝ እከሌ ያመሰግናለሁ በላለክ 5 ሚሊዮን ብር ሰጣለሁ እንዲሁ 5 ሚሊዮን ያልኩ ወደ 50 ሚሊዮን ከፍ አድርጌዋለሁና በቀን 1000 ጊዜ ስሜን እየጠራህ አመስግነኝ አለ እንቢ ትለዋለክ ያንን ነገር በእርግጠኝነት እንቢ አንለው በደስታ ነው የምንቀበለው ያን ነገር ምክንያቱም አይመጣጠንም 50 ሚሊዮን እና በቀን 1000 ጊዜ ብቻ አመሰግናለሁ ማለት ጭራሽ የማይገናኝ ነገር ነው ወላኪን አብዛኞቻችን እኮ እንዲህ ያለ ዲል መጥቶልን እንዲህ ያለ ውል ስምምነት መጥቶልን ሳንቀበለው እየተቀመጥን እኮ ነው አላህ Subhanahu Wa Ta'ala ጤናችንን ሲሰጠን ተመልከቱ እስቲ ጤና የሚባለው ነገር ምን ያክል ውድ እንደሆነ የምታውቁት በተለያየ ጊዜ ሶሻል ሚዲያ ላይ የምታዩዋቸው ወንድሞች እከሌ ኩላሊቱም ታሞ 5 ሚሊዮን ብር ተጠይቋል እከሌ ደግሞ የደም ካንሰር እንትን ብሎበት 6 ሚሊዮን ብር ተጠይቋል እከሌ ደግሞ እንትን ስላለበት 7 ሚሊዮን ተጠይቋል አልሰማችሁም ይሄን ነገር በእያንዳንዱ በሽታ 5 ሚሊዮን 6 ሚሊዮን 7 ሚሊዮን እየተጠየቁ ያሉት በአንድ በሽታ ብቻ አላህ ደግሞ Subhanahu Wa Ta'ala እንዳንታመም አድርጎን ያለው በሚሊዮኖች የሚቆጠሩ በሽታዎችን ነው እነኚህን ሁላ ሚሊዮኖችን ከመስጠትም በላይ ነው ምክንያቱም እነኚህ የታመሙ ወንድሞቻችን እኮ አንድ ግለሰብ መጥቶ 50 ሚሊዮን ብር ልስጣችሁ ቢላቸው 5 6 7 በሽታ ከታመምክና 50 ሚሊዮን ብሩን ከሰጠክ 50 ሚሊዮኑን ብር አፍስሰህበትም ታመህበትም ላትድን ትችላለህ አላህ ደግሞ ጤናችንን ሰጥቶን ኢቭን ብንታመም ራሱ አንድ በሽታ ሁለት በሽታ ሶስት በሽታ ነው የምንታመመው አብዛኛው ሰው ከታመመ ራሱ አንድ በሽታ ሁለት ወይ ሶስት በሽታ ነው የሚኖርበት ከዚያ ውጪ ግን በሰላም እንድንኖር አደረገን ይሄንን የአላህ Subhanahu Wa Ta'ala ውለታን ስንመለከት አይደለም 50 ሚሊዮን 100 ሚሊዮን እንኳን ሊተካው አይችልም بالمقابل ምን ክፈሉን ያለን አላህ Subhanahu Wa Ta'ala መክፈል አለባችሁ ያለን ምን ነው ሰላትን እኮ ነው خلاص ከሸሃደተይን በኋላ ከሽርክ ከራቀን በኋላ ان الصلاه كانت على المؤمنين كتابا موقوتا صلاه ነው العهد الذي بيننا وبينهم الصلاه من تركها فقد كفر شهاده ان لا اله الا الله وان محمد رسول الله واقام الصلاه ነው የተባለው ሰላትን ቀጥ አድርጎ መስገድ ምን ያክል የማይመጣጠን ነገር እንደሆነ ደግሞ አስቡት እስቲ ያን ሁላ ውለታ ውሎልን ሰላቴን ብቻ ስገዱልኝ ነገ ስትመጡ ደግሞ ለሰጣችሁ ጸጋ ሌላ ተጨማሪ ጸጋ ሰጣችኋለሁ ምክንያቱም እኔን ስለተገዛችሁበት ኢባዳ ስለሰራችሁበት በጣም የሚገርም ሂሳብ ነው አይደል ቢሆንም ግን ከአላህ Subhanahu Wa Ta'ala የተሰጠቃል ነው خلاص ሰላታችሁን ስገዱ እመነዳችኋለሁ ምንዳ ታገኛላችሁ ብዙም ከፍላችሁ ከፍያ አለኝ አለ ነገ አላህ ፊት ቀርበን ይሄን ሁላ ውለታው ይልክ ይሄን ሁላ ነገር አድርጌልህ ሰላቴን ለምን አልሰገድክም ካልን ምን ብለን ነው የምንመልሰው ይሄ ጥያቄ የሁላችንም ጥያቄ መሆን አለበት ብዬ ነው የማስበው ስለዚህ ወንድሞችና እህቶች እናስብበት የማንሰግድ ከሆነ ወደ ራሳችን እንመለስ 5 ሚሊዮን ብር ለሚሰጠን ሰው በቀን 10 ጊዜ አይደል 10000 ጊዜ እንኳን ስሜን እየጠራቸው አመስግኑ ቢልና አመሰግን ነበር 5 ሚሊዮን ብር ለሰጠን ሰው አላህ ደግሞ ይሄን ሁሉ ሰጥቶን ከጤናው በላይ ደግሞ ኢስላምን ሰጥቶናል እኮ ከኢስላም በላይ ምን አለ ስለዚህ ማመስገኑ በሰላት በኩል ስለሚመሰገን ረብል ዒዘቲ ወልጀላል ሰላታችን ላይ እንበርታ ለማለት ነው የመጣሁት ጊዜውን ጠብቀን እንስገድ إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين رب جعلنا مقيمي الصلاة ومن ذريتنا ربنا وتقبل دعاء السلام عليكم ورحمة الله وبركاته